ሰላም ጤና ይስጥልኝ። ቲቸር ፓይ ነኝ፣ የሂሳብ መምህር ነኝ። ለስድስተኛ ክፍል የሚኒስትሪ ፈተና ያግዛችኋል ብዬ ያሰብኳቸውን ሀሳቦች ያጋራችኋለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ፎሎ፣ ላይክ፣ ሼር እንዲሁም ቲቸር ፓይ በሚለው ዩቲዩብ ሰብስክራይብ ማድረጋችሁን እንዳትረሱ። ያግዛችኋል ብዬ ያሰብኳቸውን ሀሳቦች እንመልከት። ምዕራፍ 1 የሙሉ ቁጥሮች ተካፋይነት። የተካፋይነት ጽንሰ ሐሳብ። ከዛም በፊት ግን ስለ ሙሉ ቁጥሮች የቁጥር ቤት ዋጋ እንመልከት። የሙሉ ቁጥሮች የቁጥር ቤት ዋጋ ከቀኝ ወደ ግራ ይነበባል ማለት ነው። ለምሳሌ 3247ን እንውሰድ። የአንድ ቤት፣ የአስር ቤት፣ የመቶ ቤት፣ የሺህ ቤት እያልን እንደየሆሄያቱ ብዛት ከቀኝ ወደ ግራ እየቆጠርን እንሄዳለን ማለት ነው። 7 ለምን የአንድ ቤት እንደተባለች፣ የአስር ቤት፣ የመቶ ቤት፣ የሺህ ቤት ለምን እንደተባሉ እንመልከት። 3247ን በብቸኛ ትንትን እንጻፈው። 3247 ማለት 3000 ሲደመር 200 ሲደመር 40 ሲደመር 7 ነው። ስለዚህ 7 የአንድ ቤት የተባለችበት ምክንያት 7 ቁጥርን አንዳንድ እየቆጠርን ስንሄድ የምናገኛት ቁጥር ስለሆነች ነው ማለት ነው። 4ን የአስር ቤት ያልንበት ምክንያት በብቸኛ ትንትን ጽፋት 40 ነው። ስለዚህ 10 እየቆጠርን ስንሄድ የምናገኘው ቁጥር ስለሆነ ነው 40። 2ን የመቶ ቤት ያልንበት ምክንያት መቶ እየደመርን ስንሄድ የምናገኘው ቁጥር ስለሆነ ነው። 3ን የአንድ ሺህ ቤት ያልንበት ምክንያት አንድ ሺህ እየጨመርን ስንሄድ የምናገኘው ቁጥር ስለሆነ ነው ማለት ነው። ስለዚህ በመጀመሪያ የሙሉ ቁጥሮችን የቁጥር ቤት ዋጋ ማወቅ አለብን። ሌላው ተጋማሽ ሙሉ ቁጥር። ስለ ተጋማሽ ሙሉ ቁጥር እናውራ። እንግዲህ ማንኛውም ለሁለት ያለ ቀሪ መካፈል የሚችል ሙሉ ቁጥር ወይም የሙሉ ቁጥሩ የአንድ ቤት 0፣ 2፣ 4፣ 6 እና 8 ከሆነ ተጋማሽ ሙሉ ቁጥር ይባላል ማለት ነው። ስለዚህ ተጋማሽ ሙሉ ቁጥር ማለት ለሁለት ያለ ቀሪ መካፈል የሚችል ቁጥር ማለት ነው። ለምሳሌ 6470 እንውሰድ። የአንድ ቤቱ 0 ነው። ስለዚህ ይሄ ቁጥር ለሁለት ይካፈላል። ለሁለት ተካፈለ ማለት ደግሞ ተጋማሽ ነው ማለት ነው። ሌሎችም 9242 እንውሰድ። እንደዚሁ ይሄም የአንድ ቤቱ 2 ስለሆነ በሁለት ተካፋይ ነው ማለት ነው። 824 786 946 እነዚህ የአንድ ቤታቸው 0 2 4 6 8 የሆኑ ሙሉ ቁጥሮች ተጋማሽ ሙሉ ቁጥሮች ናቸው ማለት ነው። ሌላው ኢ ተጋማሽ ሙሉ ቁጥሮችን እንመልከት። ኢ ተጋማሽ ሙሉ ቁጥሮች የምንላቸው የሙሉ ቁጥሩ የአንድ ቤት 1 3 5 7 እና 9 ከሆነ ኢ ተጋማሽ ሙሉ ቁጥሮች ይባላሉ ማለት ነው። ኢ ተጋማሽ ሙሉ ቁጥሮች ይባላሉ ማለት ነው። ለምሳሌ 7421ን እንውሰድ። የአንድ ቤቱ 1 ነው ማለት ነው። ስለዚህ በሁለት መካፈል አይችልም ማለት ነው ይሄ ቁጥር። 933ን 725 6477 2349 እነዚህ የአንድ ቤታቸው 1 3 5 7 እና 9 የሆኑ ሙሉ ቁጥሮች ኢተጋማሽ ሙሉ ቁጥሮች ናቸው ማለት ነው። ስለዚህ በቀላሉ የአንድ ቤቱን መመልከት ነው የሚጠበቅብን ማለት ነው፣ ተጋማሽና ኢተጋማሽ መሆኑን ለማወቅ። ሌላው የሙሉ ቁጥሮች ተካፋይነት ወደሚለው ጽንሰ ሐሳብ እንሄዳለን። እንግዲህ ወደፊት ስለ ብቸኛ ትንትንና ትግአና ትግአብ ወይም ደግሞ ትልቁ የጋራ አካፋይና ትንሹ የጋራ ብዜት ወደሚለው ጽንሰ ሐሳብ ለመምጣት የግድ የሙሉ ቁጥሮች ተካፋይነት ያስፈልገናል፣ ወይም ደግሞ እሱን ማወቅ ተገቢ ነው ማለት ነው። በሁለት ተካፋይነት አይተናል። እንግዲህ አንድ ሙሉ ቁጥር በሁለት መካፈል አለመካፈሉን በምን እናውቃለን የሚለውን አይተናል። አሁን ደግሞ የምናየው አንድ ሙሉ ቁጥር እንዴት በቀላሉ ለሶስት መካፈሉን ማወቅ እንችላለን የሚለውን የምንመለከተው ማለት ነው። ስለዚህ አንድ ሙሉ ቁጥር
በሶስት ተካፋይ ነው የምንለው የሙሉ ቁጥሩ ሆሄ ድምር ለሶስት መካፈል ከቻለ ብቻ ነው ማለት ነው። ስለዚህ ሆሄያቶችን እንደምርና የሆሄያቶቹ ድምር ለሶስት መካፈል ከቻለ ሙሉ ቁጥሩ በሶስት ተካፋይ ነው እንላለን። ሆሄ ማለት ምን ማለት ነው? አንድ ሙሉ ቁጥር የተመሰረተበት የቁጥር ብዛት ማለት ነው። ለምሳሌ 320 ካልኩ 320 ይሄ ባለ ሶስት ሆሄ ቁጥር ይባላል። ያ ማለት 320 የሚባለውን ቁጥር የመሰረቱልን እነዚህ ሶስት ቁጥሮች ናቸው። 0፣ 2 እና 3 ናቸው ማለት ነው። ስለዚህ ሆሄ ማለት አንድ ሙሉ ቁጥር የተመሰረተበት የቁጥር ብዛት ነው ማለት ነው። እንመልከት ምሳሌ 1 3240ን እንውሰድ። እንግዲህ የዚህን ቁጥር እያንዳንዳቸውን ሆሄ ደምረን ለሶስት እናካፍል። ያለ ቀን የሚካፈልልን ከሆነ ሙሉ ቁጥሩ በሶስት ተካፋይ ነው እንላለን ማለት ነው። ሆሄያቶቹን እንደምር 3 ሲደመር 2 5 ሲደመር 4 9 ሲደመር 0 9 ይሆናል ማለት ነው። 9 ሲካፈል ለ3 እኩል ይሆናል 3። ስለዚህ 3240 ለ3 ያለ ቀን መካፈል ይችላል ማለት ነው። ሌሎቹንም ሙሉ ቁጥሮች በዚህ አይነት መንገድ ለ3 መካፈል አለመካፈላቸውን ማወቅ እንችላለን ማለት ነው። ሌላው ኮሜንት ላይ የምጽፉልኝ የቤት ስራ ነው የምሰጣችሁ። እንግዲህ የሚኒስትሪ ጥያቄዎች ሁሉም ምርጫዎች እንደሆኑ ይታወቃል። ስለዚህ በምርጫ መልክ ጥያቄ እየሰጠኋችሁ እናንተም ኮሜንት ላይ እያጋራችሁኝ መልሳችሁን እያጋራችሁኝ እንቀጥላለን ማለት ነው። የቤት ስራዎቹን እንመልከት። ከሚከተሉት ሙሉ ቁጥሮች መካከል ተጋማሽ የሆነው ሙሉ ቁጥር የቱ ነው የሚለው ሀ 735 ለ421 ሐመሩሃ 8420 መ ሁሉም ይላል ማለት ነው። ስለዚህ ተጋማሽ የሆነው የቱ ነው የሚለውን መልስ ላይ ኮሜንት ላይ መልስ ታስቀምጡልኛላችሁ ማለት ነው። ሁለተኛ ከሚከተሉት ሙሉ ቁጥሮች መካከል በሶስት ተካፋይ የሆነው የቱ ነው? ሀ 430 ለ720 ሐመሩሃ 5920 መ 8774 ይሆናል ማለት ነው። ስለዚህ በሶስት ተካፋይ የሚሆነው ሙሉ ቁጥር የቱ እንደሆነ ኮሜንት ላይ ትጽፉልኛላችሁ። ያው በነገርኳችሁ መንገድ እነዚህን ጥያቄዎች ኮሜንት ላይ መልሱን እጠብቃለሁ። ስለዚህ ለሌሎችም ልጆች እንዲደርሳቸው ሼር አድርጉ። ላይክ ፎሎ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እንገናኛለን። መልካም ቀን።